በጥቂት ሳምንታት ውስጥ ሚሊዮኖቹን ያስደመመው ከአዲስ አበባ ጎዳናዎች ተነስቶ የሆሊውድ ኮከቦች ትኩረት የሳበው ቃሉ ቡቲክ አሁን በኢንስታግራም 1 ሚሊዮን ተከታዮች አፍርቷል። ነገር ግን ከዚህ ታላቅ ስኬት ጀርባ ብዙዎች ጥያቄ እያነሱ ነው። ይህ ስኬት እንዴት በአንድ ጀንበር መጣ? ከጀርባ ያለው ሚስጥር ምንድን ነው? እስከ ማለት ደርሷል። ዛሬ ስለ ቃሉ ቡቲክ እውነተኛ ማንነትና ስለሚወራው የኢሉሚናቲ ወሬ እውነታው እንነጋገራለን። የ1 ሚሊዮን ተከታዮች ጉዞ። ቃሉ ቡቲክ ወይም ካሌብ በኢንስታግራም 1 ሚሊዮን ተከታዮች ደጃፍ የደረሰው በታላቅ ትጋት። ይህ ስኬት ለብዙዎች ድንገት የመጣ ቢመስልም የፈጠራ ስራዎቹ ግን ለየት ያሉና ዓለም አቀፍ ይዘት ያላቸው ናቸው። ሰው የናቀውን የጣለውን ቁሳቁስ ተጠቅሞ የራሳቸውን ድንቅ ጥበቦች ቋንቋ ሳይገድቦ ዓለምን እንዲያዳርስ አድርገዋል። የኢሉሚናቲ ወሬና እውነታ። አንዳንድ ሰዎች በአጭር ጊዜ ውስጥ እንዲህ ዝነኛ መሆን የኢሉሚናቲ አባል ስለሆነ ነው የሚል አስተያየቶች ሲሰጡ ይስተዋል። ነገር ግን እውነታው ከዚህ የራቀ ነው። የቃሉ ስኬት ምስጢር አልጎሪዝምና ኦሪጂናሊቲ ነው። በአሁኑ ሰዓት የሶሻል ሚዲያ ዓለም ለየት ያለ አዲስ ነገር ለሚሰሩ ሰዎች ትልቅ ዕድል ይሰጣል። ቃሉ ደግሞ ያመጣው ጥበብ ከዚህ በፊት ያልታየ ከአካባቢ ጥበቃ ጋር የተያያዘ እና እጅግ የሚያምር ክሬቲቪቲ የታየበት ነው። ታዋቂዎች ዘፋኖች ሲዛ እና ቲምበርላንድ አስተያየት የሰጡበት ለጥበብ እንጂ ሌላ ነገር አይደለም። ስኬት የመጣው ከምስጢራዊ ማህበረሰብ ሳይሆን ከእጅ ስራውና ከፈጠራ ችሎታው ነው። ጥበብ ከምን አርት ፍሮም ናት። ቃሉን ኢሉሚናቲ ከማለት ይልቅ አስተዋይና ብልህ ማለት ይቻላል። ምክንያቱም ያለምንም በጀት በሰፈሩ ውስጥ የሚገኙ ሰዎች ብቻ የዓለምን ትኩረት መሳብ መቻሉ ትልቅ ችሎታ ነው። እውነታው ጥበብ ደግሞ የትም ቦታ ሆኖ ራሱን ይገልጻል። የቃሉ ስኬት ለኢትዮጵያውያን ወጣቶች የሚያስተምረው በትክክል ተሰራና የተለየ ነገር ይዘው ከመጣ ዓለምን መቆጣጠር እንደሚቻል ነው። ቃሉ ቡቲክ ዛሬ 1 ሚሊዮን ደርሷል። ነገ ደግሞ ከዚህ በላይ እንደሚደርስ ጥርጥር የለም። ወሬዎች ወደ ጎን ትተን ይህን ወጣት የሀገራችን ኮከብ ልናበረታ ይገባል። እናንተ ስለ ቃሉ ስኬት ምን ትላላችሁ? አስተያየታችሁ በኮሜንት ቪዲዮአችን ከወደዳችሁ ላይክ እና ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።